ለአዋሳ ህዝብና ለብሻንጉራቻ ኦሮሚያ ክልል ሰላም ልበላችሁ። በእግዚአብሔር ፍቅር ሰላም ናችሁን? እሺ አሁን የሚያወራው ወይም የምናገረው ይህ መልእክት ለሚመለከታቸው ሰዎች አድምጡኝ። ምድርና ሰማይ ሞላ የእግዚአብሔር እንደሆነች ለምን ተሳናችሁ? ልሳናችሁም ባይገባችሁም የሁሉ ባለቤት አንድ እግዚአብሔር ብቻ፣ ሌላ አምላክ የለም በምድርም በሰማይ። ስለዚህ በእግዚአብሔር ስም ልለምናችሁ እባካችሁ ክብር ለሚገባው ለእግዚአብሔር ክብር ስጡ። ባለፈው የነበረው ኤሌክትሪክ ወደቀ፣ ዛፍ ወደቀ፣ ንፋስ ነበረ፣ በረዶ ነበረ፣ ወሬ አይጠቅም። ሁሉም በእግዚአብሔር እጅ እንዳለ ልንገራችሁ። ይሄ ሁሉ የሰራው ማን ነው? እኛስ ምን እየሰራን ነው እያላችሁ ራሳችሁን እንድትጠይቁ ፈልጋለሁ። በተለይ ባለስልጣናቶች፣ በተለይ የህዝብ አስተዳዳሪዎች፣ በተለይ የምድር ከንቲባዎች፣ መሐንዲሶች እንዳላችሁ የመንግስት ሰራተኞች በሙሉ ፈጣሪ ያዝኖባችኋል። በምታደርጉት ምድራዊ ድርጊቶች እግዚአብሔር አዝኖባችኋል። እግዚአብሔር ማለት የመሬቱና የሰማዩ ባለቤት አንተንም አንቺንም እኛንም የፈጠረ ማለት ነው። ይህ እግዚአብሔር ማለት ለአንዳንዶች አድሎ ለአንዳንዶች ደግሞ አለመወገን የሚቆም አይደለም። የሰው ልጅ ብታዘዝም ባይታዘዝም ሁሉን የሰራው ሁሉን የፈጠረ እግዚአብሔር ብቻ ነው። በምድር ያሉትን በሰማይ ያሉትን የሰራው እግዚአብሔር ብቻ ነው። ስለዚህ ለምን ትከራከሩታላችሁ? የኔ ነው የምትሉት የናንተ አይደለም፣ የኛ ነው የምትሉት የናንተም አይደለም። ምድርና ሰማይ ሞላ ነው እግዚአብሔር ናት። በረዶህና ለወርደቀ ኤሌክትሪክ እንዲወደቀ ዛፎች እንደዚህ ወደቁ፣ ታክሲዎች እንዲተመቱ ወሬ ነው። እሱ በእግዚአብሔር ዘንድ ድለት ነው፣ አይሰራ። ይሄን ማን ሰራ እንድትሉ ራሳችሁን እንድትጠይቁ፣ ቤተክርስቲያናት ራሳችሁን ጠይቁ፣ መሪዎች ራሳችሁን ጠይቁ፣ መጋቢዎች ራሳችሁን ጠይቁ፣ ዘማሪዎች ራሳችሁን ጠይቁ፣ አገልጋዮች ራሳችሁን ጠይቁ። ይሁን እግዚአብሔር የተናገረውን ሊፈጽም ግድ ነው። አሁን እግዚአብሔር እመጣለሁ ብሎ የተናገረበት ሰዓት ላይ ነን ያለን። ምልክቶች እያለቁ ነው። እኛና እናንተ ለምን እግዚአብሔርን አንፈራው? ለምን ለእግዚአብሔር አንኖርም? የትኛውም ሃይማኖት ውስጥ ብትኖር ፈጣሪያችን አንድ ነው። አንተ እንትና ጥል በዛ፣ አንተ ውጣ አንተ ግባ ጥል በዛ፣ ክርክር በዛ። እኔ የምለው ሁሉም ይቅር። መጽሐፍ ቅዱስ ያነበብከው